ሰላም ጤና ይስጥልኝ። በዓለም ዙሪያ የምትገኙ የተከዜ ፎረም ሚዲያ ተከታታዮቻችን በያላችሁበት አክብሮታዊ ሰላምታ ይድረሳችሁ። ለዛሬ ያዘጋጀንላችሁ አዳዲስና ትኩስ መረጃዎች ይዘንላችሁ ቀርበናል። ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ አክብሮታዊ ግብዣዬ ነው። ወደ ቀዳሚው መረጃችን ስናልፍ በደብረ ታቦር ከተማ ቴዎድሮስ ክፍለ ከተማ ቀበሌ 08 ፖሊስ ጣቢያ ላይ በተካሄደው ልዩ ኦፕሬሽን በጣቢያው የነበሩ ያገዛዙ ወታደሮች ሙሉ በሙሉ ሲደመሰሱ ንጹሃንን የሚያሰቃዩበት የቶርቸርና ሌሎች ቁሳቁሶች መውደማቸው ታወቀ። በዚሁ ልዩ ኦፕሬሽን በርካታ የጠላት ኃይል ሲደመሰስ የጦር መሳሪያዎችም ለመማረክ ተችሏል። በተያያዘ መረጃ በጎጃም ቀጠና አባይ ሸለቆ አካባቢ በብልጽግና አገዛዝ ጦር ላይ በተከፈተ ድንገተኛ ፈጣን ማጥቃት በርካታ የሰራዊቱ አባላት መደምሰሳቸው ታወቀ። የቴዎድሮስ እዝ አርበኞች የጠላት ጦር የተሰነዘረበትን ጥቃት እንዳይመክት ፈጣን ማጥቃት በመክፈት እንዲሁም ጠላት እንዳይሸሽ ደግሞ ዙሪያው ገባውን አስቀድሞ በመቆለፍ በወሰዱት በዚህ እርምጃ አንድ ዲሽቃ ከነሙሉ ተተኳሹ ሳጥኑ ብሬንና በርካታ የነፍስ ወከፍ መሳሪያዎች ከተተኳሻቸው ጋር እጅ ከፍንጅ ማርከው መታጠቃቸው ተሰምተዋል። በዋግምራ ሰቆጣ ዳሃና ወረዳ ስር በሱልዳ አካባቢ የሚገኝ እጅግ ግዙፍ የተባለው የጠላት ካምፕና ምሽግ በፋኖ ክንድ ድርምስምስ ወጥቶ አካባቢው በወገን ኃይል ቁጥጥር ስር ውሏል። በዋግምራ ሰቆጣ ዳሃና ወረዳ አርቢትና ሱልዳ በተባሉ አካባቢዎች በሚገኙ የጠላት ካምፕ ላይ ከባድ እርምጃ ተወስዶ በርካታ ወታደሮች መደምሰሳቸው ጣቢያችን ያገኘው መረጃ መልክታል። በተያያዘ መረጃ በጎጃም አንድ ወረዳ አገዛዙ በፈጸመው የመድፍ ጥቃት ወይዘሮ ቴነሽ ደምል የተባለች ነፍሰ ጡር እናት በአሰቃቂ ሁኔታ ተገደለች። በጎጃም ቀጠና እነደድ ወረዳ ጨንደሮ ቀበሌ ትላንት ሐምሌ 21 2018 ዓ.ም ከምሽቱ 12 ሰዓት ገደማ ላይ የብልጽግና መከላከያ ሰራዊት በፈጸመው ንጹሃን ላይ ያነጣጠረ የመድፍ ጥቃት ወይዘሮ ቴነሽ ደምል የተባለችው ነፍሰ ጡር እናት በአሰቃቂ ሁኔታ መገደሏን ለማወቅ ተችሏል። በዚሁ ጥቃት በውል ያልታወቁ ቤት ንብረቶች ሲወድሙ የቤት እንስሳትም መገደላቸውን ያገኘነው መረጃ ያመለክታል። በሌላ ዜና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ አቡነ ማትያስ በደቡብ ወሎ ሀገረ ስብከት በሚገኘው ገዳም መናንያን ላይ አሰቃቂ ያሉትን የድሮን ጥቃት የፈጸሙ ሰዎች ለፍትህ እንዲቀርቡ ጠይቀዋል። ፓትርያርኩ አቡነ ማትያስ በደቡብ ወሎ ሀገረ ስብከት በቦረና ወረዳ በግዮን አባይ ቅድስት አርሴማ ገዳም በአቡነ አረጋዊና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ሐምሌ 15 2018 ዓ.ም በፈጸመው ጥቃት የመናንያንና የመነኮሳት ሕይወት በግፍ መጥፋቱንና በርካቶች መቁሰላቸውን በገዳሙ ንዋየ ቅድሳት ውድመት መድረሱን ጠቅሰው ከፍተኛ ሐዘን እንደተሰማቸው ገልጸዋል። በዚያው ዕለት በሃዲያ ስልጤ ሀገረ ስብከት የአምልኮ ስፍራ በኃይል መፍረሱንና ምዕመናን ላይ ጥቃት መድረሱን የገለጹት ፓትርያርኩ ድርጊቱ ፈጽሞ ተቀባይነት የሌለው የተወገዘ ተግባር ነው ብለዋል። ይህን ጥቃት የዓለም አብያተ ክርስቲያናት ምክር ቤት አውግዟል። የዓለም አብያተ ክርስቲያናት ምክር ቤት ይህንን ወንጀል ባወገዙበት የትናንትናው መግለጫ ደግሞ ፈጣን፣ ተአማኒ፣ ግልጽና ገለልተኛ ምርመራ እንዲደረግ አጥፊዎቹ ተጠያቂ እንዲሆኑ ጥሪ አቀርቧል። በመጨረሻ ሳውዲ አረቢያ ኢትዮጵያንን በሞት ቀጣች። ሳውዲ አረቢያ ሐሺሽ ይዘው ተገኝተዋል በሚል የወነጀለቻቸውን 5 ኢትዮጵያን ስደተኞች በሞት ቀጥታለች። ሁማን ራይትስ ዎች እንዳስታወቁት ሳውዲ አረቢያ የአውሮፓውያን አቆጣጠር 2026 ከባተ ካለፈው ጥር ወዲህ ተመሳሳይ ወንጀል ተሳትፈዋል ያለቻቸውን 17 ኢትዮጵያንን ያለ ተገቢ ፍርድ ሂደት በሞት ቀጥታለች። የተለያዩ የወንጀል መረቦች ስራ ታገኛላችሁ በሚል ከየሀገሩ እያስኮበለሉ በየማጭበረበሪያ ማዕከሉ የሚያሰቃዩና የሚያስሯቸው ሰዎች ብዛት በመቶ ሺዎች ሊቆጠር እንደሚችል የተባበሩት መንግስታት ድርጅት ጥናት ያመለክታል። የዚህ ጥቃት ሰለባ የሆኑት ደግሞ አብዛኞቹ ኢትዮጵያን ወጣቶች ሲሆኑ ከሀገራቸው ሲወጡ በደላሎች ተታለው አብዛኞቹ ካሰቡበት ሳይደርሱ ጾታዊ ጥቃት እያስተናገዱ በየበረሃው የቀሩና የባህር ሲሳይ የሚሆኑት ስፍር ቁጥር የላቸውም። ይህ ህገወጥ ስደት የብዙ ኢትዮጵያንና ኤርትራውያን ሕይወት እየቀጠፈ ዛሬም ቀጥሏል። ተከበራችሁ አድማጭ ተመልካቾቻችን ለዛሬ መረጥንላችሁ አዳዲስና ትኩስ መረጃዎች እነዚህ ነበሩ። በቀጣይ በሌላ ትኩስ መረጃ እስክንገናኝ ድረስ በያላችሁበት ሰላም ሁሉ ተመኘው።